YouTuber iShowSpeed's China tour is going viral for unforgettable moments. ቻይና ላይ ያሳለፈው በጣም ደስ ከሚሉኝ አንዱ የሆነ አንክ የሚባል ሰው ያለ በየሄደበት ስፒድን ሲከታተለው ነበር። ዳሆች ናቸው፣ ለዚህ ነው ጊንጥ የሚበሉት ምናምን ትላትል የሚበሉት እባብ ውሻ ምናምን የሚበሉት ስለተራቡ ነው ምናምን የሚሉ ፕሮፓጋንዳዎች ሰምታችሁ ታውቁ ይሆናል። ሰላም እንዴት ናችሁ? አሁን ላይ iShowSpeed ኢትዮጵያ መምጣቱ አይቀርም እየተባለ ነው። በዚህ 3-4 ወር ውስጥ አዲስ አበባ ይገኛል እና የኢትዮጵያ መንግስት ሰው ሲሰባሰብ በብዛት አይመቸውም። የራሱ አጀንዳ የራሱ ሰዎች ሲሰባሰቡ እንጂ ከሱ አስተሳሰብ ወጣ ያለ ወይ ደግሞ አዳዲስ ሰዎች ሰብሰብ ብለው ሲቀመጡ ብዙም ፍላጎት ሲኖረው አላየንም እና አሁን ይሄ ልጅ በጣም ዓለም አቀፍ ታዋቂ ስትሪመር ነው። ሰሞኑን ቻይና ሄዶ ራሱ በጣም በቃ የሚገራርም ኮንቴንት ነው ያየነው። ስለ ቻይና ባህል፣ ስለ ቻይና እድገት፣ ቴክኖሎጂ፣ ስለ ቻይና አኗኗር፣ ስለ ህዝቦቿ ስርዓት ያላቸው ሰው አክባሪ እንዴት እንደሆኑ ምናምን በደንብ ተገንዝበናል ካየነው አንጻር ማለት ነው። እና አሁን ቀጣይ ወደ አረብ ሀገራትና ወደ አፍሪካ እንደሚሆን ተናግሯል ስትሪም የሚያደርገው ማለት ነው። እና ልክ አሁን አዲስ አበባ ሲመጣ እንደዚህ በ10 ሺዎች የሚሆኑ ሰዎች ወጥተው አድናቆታቸውን ሊገልጹለት ወይ ደግሞ ስትሪሙ ላይ በመታየት ዝነኛ መሆን የሚጥሩ ሰዎች አይጠፉም። እና ልክ መጥቶ እንትን እንደወረደ ከፕሌን እንደወረደ ኦልሞስት ላይቭ ነው የሚሆነው። ያንን አይተው ብዙ ሰዎች ስትሪም ላይ ለመግባት መሰባሰባቸው አይቀርም። የኔ ጥያቄ ማለት ነው መንግስት ይህንን እንዴት ነው ኮንትሮል ሊያደርግ ያሰበው? አሁን በብዛት ሌሎች ሀገራት ላይ ስናይ ብዙ የጸጥታ አካላት ብዙ የሉም። አንዳንድ ቦታ በየመንገዱ የጸጥታ አካላት አብረው ከሱ ጋር እየተሯሯጡ ቢታይ የሆነ ስትሪሙን ሙርድ ያደርገዋል። በመሀልም የተለያየ ነገር ሊፈጥር ይችላል ምናምን እና የኢትዮጵያ መንግስት እንዴት አንድ የሚያደርገው ይመስላችኋል? ይሄ እናንተ ጥያቄ ነው። ለእናንተ ጥያቄ ነውና ካሁኑ ለአዛ እንዳንሆን ስማችን የሀገራችን ስም በጦርነት በድህነት በተለያዩ ነገሮች ይነሳል። በመጥፎ በጥሩም እንደሚነሳ ሁሉ በመጥፎም ይነሳል። ግን በመጥፎ ምን ሰማው የባሰ ነው እና አሁን እሱ ሲመጣ ልናደርገውና ልንተገብረው የምንችለው ብዙ አይነት ነገር ሊኖር ይችላል። አንድና ዋነኛው ግን መሆን ያለበት አንድ ልጁ ነፃነት እንዲሰማው ማድረግ ነው። ሁለት አንዳንድ በዚህ አጋጣሚ በቃ ገንዘብ አላ የውጭ ሀገር ሰው ሲያዩ በቃ ገንዘብ የሚሉ አበሾች አሉ። አዲስ አበባ ላይ አይደለም የውጭ ብሎ የሆነ በቃ ገንዘብ ያለው የሚመስል ሰው ሲያዩ በቃ መኒ የሚለዋል። እሱ ራሱ አላ ስማችን የበለጠ ደሃንን ለማይነን የበለጠ ደግሞ 50-60 ሚሊዮኖች የሚወት ስትሪም ላይ ተቆራርጦ የሚወድ እንደዛ ሰው ያያል። እንደዚህ ለማኝነታችን የበለጠ እንዳንገልጠው ያስፈራል። ማለት ያው ሰው ሊቸገር ይችላል። ቻይና ላይ ብትሄዱ አይደለም ሄደው መኒ ሊሉት ማለት ነው። በየሄደበት ጸጉር ቤት ሲገባ ጸጉር አያስከፍሉትም። ምግብ ሲያዝ የምግብ አያስከፍሉትም። ትራንስፖርት ላይ ራሱ በቃ አብዛኞቹ የነፃ አገልግሎት ሰጥተው ነው የታዩት። ምክንያቱም ሀገራቸው ሲመጣ ሀገራቸው በደንብ እንደሚያስተዋውቅላቸው አውቀዋል። ሁለተኛ ደረጃ ልጁም ደግሞ አዝናኝ አስቂኝ እኔ ስለሆነ ይወዱታል። ኢትዮጵያ ውስጥ ሲመጣ ለየት ያለ አጋጣሚ በኋላ እንዳያጋጥመውና የሆነ እንዳይጸጽተው ስማችንን በመጥፎ እንዳይነሳ እላለሁ። ይኸው አዲስ አበባ ላይ ብዙ ዊርድ አላ ሰዎች አሉ ግራ የሚያጋቡ ምናምን ነገር። ደግሞ የሚተላለፈው ላይቭ ስትሪም ነው።
እንግዲህ አሁን እሱ በቦሌ ጋር ላይ ስትሪም ያደርጋል ተብሎ የቦሌ መንገድ እንግዲህ መንግስት ምናምን አይዘጋውም። ይሄ ራሱ አለ እኔ እንጃ። ለማንኛውም ግን ሁላችንም ቻይና ላይ ያሳለፈው በጣም በቃ ደስ ከሚሉኝ አንዱ የሆነ አንክ የሚባል ሰው ያለ በየሄደበት ስፒድን ሲከታተለው ነበር። ወደ 3 ነው 4 ከተማ ስፒድ። ቻይና እንግዲህ በጣም ትልቅ ከተማ ነው። ከአንድ ከተማ ወደ አንድ ከተማ መንቀሳቀስ በጣም ይከብዳል። ያኛው ይሄ አንክ የሚባለው ሰውዬ ግን እኔ እንጃ እንዴት እንደቻለ በቃ ስፒድ የሆነ ከተማ ሲሄድ ልክ ስትሪም ሲጀምር በቃ ስፒድ ራሱ ያገኘውና ይገርመዋል። የሆነ ሰዓት ላይ በዛ እውቅና ሰጥቶት ምናምን ከሱ ጋር አብረው እንደ ክሩ አድርጎት ሌሎች ከተሞች አብረው ተጉዘው ነበረ።